የስ እንዴት አደራችሁ ጋይስ? ሶ ዛሬ ትንሽ እስቲ አንዳንድ ትንሽ እንጠብቅና ሌት የሆኑ ሰዎች ካሉ ዊል ጌት ቱ ኢት ማለት ነው። እስከዛ ዝም ብለን አንዳንድ ነገር ዲስከስ ለማድረግ ያክል ዛሬ ኢትስ ጎይንግ ቱ ቢ አይ ዶንት ቲንክ ኤንኤፍፒ የሚወጣ ምንም እስካሁን ሶፋር ምንም የተነገረ ነገር የለም። ሶ ቆይ ሌት ሚ ጀስት ሼር ዩ ዘ ቪዲዮ። ኦኬ ቆይችን ሳንረሳት ሬከርድ እናርጋት። Okay guys, so let's just go over the market ዛሬ. Let me share the camera first. So ይታያችኋል clearly? ያ አሁን ይታያል፣ አሪፍ ነው። ቴሌግራም ላይ ያው ስክሪን ሼሪንግ እንትን ስለሚል ነው ወደ ጎን ላዙሮና በደንብ ክሊርሊ ቻርቱ እንዲታያችሁ። አይ ቲንክ አሁን ኢትስ ቤተር። ያ እንደዚህ አርጋት ታያል በደንብ። ኢትስ ቤተር፣ አሪፍ ነው። ጥሪት ነው። ኦኬ ፐርፌክት። ሶ ቤዚካሊ እንግዲህ ኦን ጎልድ መጀመሪያ ከጎልድ እንጀምርና እንግዲህ ትላንትና ክሬዚ የሆነ ድሮፕ ነበረ ማለት ነው። አፍተር ዲስ ሶ አይ ቲንክ ኢት ዋዝ the peace deal about ጋዛ ትላንትና የወጣ ነገር ነበረ። ሶ እንግዲህ በጣም ክሬዚ ድሮፕ አድርጓል ማለት ነው። ያው ለእኔ ኢትስ ሪትሬስመንት፣ ምክንያቱም ኦን ዴይሊ ሌቭል በምናይበት ጊዜ ያው በጣም ፕራይስ ኤክስቴንድ አድርጓል አይደል እንደምታዩት ጋይስ። ሶ ኤክስፔክት እያደረግን የነበረው ነገሮች ነበሩ እንግዲህ በዚህ እንግዲህ ዳይሬክሽን ላይ ሶ ሰምሃው ሊቭ ያደረጋቸው የዴሊ ኢንተርናል ሌቭሎች ነበሩ። ሶ አሁንም አይ ቲንክ ዛሬ ፕሮባብሊ ወደዛ ሄደ የማድረግ እድሉ ከፍተኛ ነው። ሶ ዳትስ ዋት አይ አም እንግዲህ ኤክስፔክቲንግ ኦን ጎልድ ማለት ነው። በኋላ ላይ እንግዲህ ኤንኤፍፒ ይኖራል የሚል ነገር ዛሬ የለም እዚህ ጋር እንደምታዩት ማለት ነው። ኦኬ ሶ ኤንኤፍፒ ምንም ነገር ስቴት የተደረገ ነገር የለም። ስለዚህ ሸዳውን እንደቀጠለ ስለሆነ እንግዲህ ዊዶ ነው አሱነስ ያ ኒውስ አፕዴት እንደተደረገ እናሳውቃቸዋለን ማለት ነው። ያው እነዚህ በጣም ኤንኤፍፒ ቮላቲሊቲ በጣም ያመጣል ማርኬቱ ላይ። ስለዚህ እንግዲህ ጥሩ ነው ቮላቲሊቲ አዘ ስካልፐር ኢትስ ጎይንግ ቱ ጊቭ አስ እንግዲህ አሪፍ ዳይሬክሽናል የሆኑ ሙቭመንቶች። ኒውስ ላይ ደግሞ ሶፋር እንግዲህ ፓስት ካፕል ኦፍ መንትስ ኒውስ ላይ ነበረን አክቲቪቲ በጣም አሪፍ ነበረ ማለት ነው። ሶ የኒውስ ሞዴላችን አሪፍ ነው። ግን እንግዲህ ዛሬ ሆፕፉሊ ወደ ሃየር ታይም ፍሬም ሌቭል ኤኒቲንግ ከኤንኤፍፒ ጋር ተያይዞ የሚመጡ ነገሮች ከመነገራቸው በፊት እችን ዴይሊ ኢንተርናል ቢገባ አውድ ፕሪፈሪት ማለት ነው። ስለዚህ የኒውስ ሞዴሌ ምንድን ነው ሪኳየር የሚያደርገው? ፈርስት ቲንግ ሃየር ታይም ፍሬም ኪ ሃየር ታይም ፍሬም ሌቭል ይፈልጋል ማለት ነው። ዳይሬክሽኑ እንዳለ ሆኖ ን ኪ የሆነ ሃየር ታይም ፍሬም ሌቭል ይፈልጋል which is on this case ኢንተርናል ኦልሬዲ ከኒውሱ በፊት ከገባ ሞስት ኬዝስ እንግዲህ ከኢንተርናል ሊቭ ያደርጋል ማለት ነው። ከዚህ በፊት የነበሩ ትሬዶችን በኋላ ቻናል ላይ እና የለቀኩላቸው የኒውስ ትሬዶችን ካያችሁ ሲሚላር የሆነ ነገር ታያላችሁ ማለት ነው፣ ዋን ሳይድ ዴሊቨሪ እንዲሆን። ስለዚህ ብዙ ጊዜ ኒውስ ላይ ስንመጣ ሁለት አይነት ዴሊቨሪ ይኖረዋል አይደለ? ስለዚህ ፕራይስ ብድግ ፍርጥ ሊል ይችላል፣ ኦር ደግሞ አንድ ዳይሬክሽናል ሊሆን ይችላል። ሶ ዳይሬክሽናል ካገኘን ኢትስ ጎይንግ ቱ ቢ አሪፍ፣ ትልልቅ አራር በጣም አሪፍ የሆነ ትሬድ ይኖራል። ቱ ሳይድድ ከሆነ ደግሞ ያው እንደምታውቁት ያው ማኒፕሌሽን ሲኖር ደግሞ በተወሰነ በጣም አዛ ይሆናል ማለት ነውና አኮርዲንግ ቱ ማይ ዳታ ግን ቱ ሳይድድ የሚሆንበት ታይም እና ዋን ሳይድድ የመሆን ፕሮባቢሊቲ የሚሰፋበት እድሎች ላይ ያው ቴስት አድርገን ዳታ ኮሌክት አድርገን እዛ ላይ እንደርሳለን። ስለዚህ አኮርዲንግ ቱ ማይ ዳታ በጣም ኪ ሃየር ታይም ፍሬም ሌቭል ላይ ሪያክት ካደረገ ቀድሞ ያ ነገር ዋን ሳይድድ የመሆን እድሉ በጣም ቻንሱ ይጨምራል ማለት ነው። ሶ ዳትስ ጎይንግ ቱ ቢ አ ሪሊ ጉድ ቲንግ። ሶ እንግዲህ ከዛ በፊት ቀድሞ ይህንን ቴስት ካደረገ ዊ ዊል ሲ ማለት ነው። ሶ ዛሬ ላይ ከረንሲዎች ላይ I don't have plans to take trades ምክንያቱም እንግዲህ በጣም ሙቭ አድርጓል። ትንሽ እነዚህን አለርቶች ክሊር እናደርጋቸው። ሶ ይሄ this is EU
ከዲኤክስዋይ ልጀምርላችሁ። ሶ ዲኤክስዋይ ቤዚካሊ እንግዲህ ይሄ ሳምንት ሲጀምር ያመጣነው ኤክስፔክት ያደረግነው ነገር ነበረ which is እንግዲህ ይሄንን ሎው ሪስክ ኮንፈርም አድርጎ ፈርስት ስቴጅ እንዲሰጠን ማለት ነው። ዜን እንግዲህ towards this high and possibly ደግሞ towards this monthly ዲስካውንት ማለት ፕሪሚየም ሌቭልስ ኤክስፔክት እናደርገዋለን ማለት ነው አይደል? ሶ ለምሳሌ አንዳንድ ሰው የነበረ ጥያቄ አለ which is ለምሳሌ ዶላር አሁን ዊክ መሆን አልነበረበትም ወይ? ምክንያቱም ያው ሬት ከት ሲፈጠር ኢንትረስት ሬት ሊወርድ ሲል ዶላር ዊክ አይሆንም ወይ የሚሉ ጥያቄዎች አሉ። ሶ that's right. ዶላር like we are expecting weaker prices in the next year ሬት ከቱን በሚቀጥሉበት ጊዜ ምናምን ማለት ነው። ግን አንዳንዴ ምንድነው ያ ነገር እንዳልኳችሁ ፕራይስ ዲን ይሆንና ማርኬቱ ሪያክት ያደርጋል which is basically what happened before። ከዛ ግን in order ለምሳሌ እነዚህ ሎዎች ላይ የመድረስ እድል ካለው in the next coming year እዚህ ላይ ያለ ነው እንግዲህ we are in the monthly chart ኦኬ። ስለዚህ በዚህ monthly chart እነዚህ ሎዎች ላይ ኦር እነዚህ previous ሎዎች ላይ የመድረስ እድል ካለው እንግዲህ በተወሰነ ሪትሬስመንት ይኖራል ማለት ነው on a monthly level። ስለዚህ on a monthly level ወደ ፕሪሚየም የሚኖረን ሪትሬስመንት ሌቨል ሊሆን ይችላል። ለምሳሌ if you are expecting something like this ከዚህ ሪያክት ሊያደርግ ይችላል፣ ከዚህ ሪያክት ሊያደርግ ይችላል። we will see once እዚህ ስንደርስ ያለውን ሪያክሽን እናያለን ማለት ነው። ያው ስለ ታይም ፍሬም አላይመንት ምናምን የቴሌ በደንብ አይታችኋል አይደል? ስለዚህ ኦን ዴይሊ ሌቭል ላይ ስትሮንግ እንደዚህ የመንዝሊ ዳይሬክሽን ካለ ዴይሊ ላይ ስትራክቸር ነው ኮንፈርም የምናደርገው አይደል? ስለዚህ ስትራክቸር ኮንፈርም እናደርጋለን ዴይሊያችን ላይ which is basically ኤክስተርናል ወስዶ ሎ ሪስክ ሰጠን ዜን ያንን ፈርስት ስቴጅ አልፎ ኮንፈርም አደረጋለን ማለት ነው። ስለዚህ ቤዚካሊ ይሄን ሙቭ ፕራይስ ወደዚህ ሃይ የመሄድ እድሉ በጣም ሃይ ፕሮባብል ነበረ which is basically what we talked about ይሄ ዊክ ሲጀምር ማለት ነው አይደል? so that's why ሳምንቱ ከጀመረ ጀምሮ we were expecting a higher prices on the dollar። ከዛ በኋላ ይሄንን ሞኔታይዝ ለማድረግ የምንጠቀመው ጂዩ እና ኢዩ ነው አይደል? ስለዚህ ዛሬ ከሳምንቱ ከጀመረ ጀምሮ እንግዲህ ስንገባቸው የነበሩ ትሬዶች ኦን ጂዩ ኦን ኢዩ was short trades አይደለ? ስለዚህ ለምንድነው ያ we were expecting higher prices on the dollar። ስለዚህ እነዚህ እንግዲህ lower prices ሲሰጡን ነበረ። that's basically what happened. It was just a matter of knowing when to enter። በመሃል of course የአንዳንድ ማኒፕሌሽኖች ይኖራሉ። ነገር ግን ታይሚንጉን ጠብቀን ሪስካችንን አኮርዲንግሊ ማኔጅ አድርገን መግባት ነው ማለት ነው። ሶ ቤዚካሊ ትላንትና ዲስትሪቢዩት አደረገልን የዊክሊ ትልቅ ሬንጅ የትላንትናው ሙቭ ማለት ነው። ሶ ዚስ ዋዝ ቤዚካሊ የስተርዴይስ ትሬድ ኦን ኢዩ አይደለ? ሶ ዚስ ዋን ማለት ነው። ስለዚህ መጀመሪያ ከዛ ፊት የገባ ነው ትሬድ ነበረ። አሁን ጋይስ ኤቴ ላይ ለምሳሌ ያወራናቸው የተለያዩ ሞዴሎች አሉ አይደል? ለምሳሌ ሌትስ ሴይ የዊክሊ ዳይሬክሽናችሁን አወቃችሁ that's the first part አይደል? ሳምንቱን ስትጀምሩ you want to know where the weekly candle is going አይደል? that's the first thing። ከዛ በኋላ እሱ እንዳለ ሆኖ ደግሞ you want to know on the daily level ደግሞ ያ ዴይሊ ካንድል ወዴት ሊሄድ እንደሚችል then እናንተ ጋር የትኛው ኢንትሪ ሞዴል ተጠቅሜ ልግባ ስትሉ የተለያየ አይነት ኢንትሪ ሞዴሎች ሊኖሩ ይችላሉ አይደል? so as you can see here እዚህ ጋር ፕራይስ ዝም ብሎ ኢንትሪ ሞዴል ለምሳሌ እኔ አሁን እዛ ውስጥ ያሳያችሁ ሴሽን ስዊፖችን አሳይቻችኋለሁ አይደል? ስለዚህ ፎር ኤግዛምፕል ኤዥያ ሃይ ተወስዶ እንግዲህ ድሮፕ ያደረጉ ሞዴሎች ነበሩ አይደል? ስለዚህ እንደዚህ አይነት ሞዴል የሰጠን ጊዜ አለ። ለምሳሌ እዚህ ጋር ግን ኢንትሪ ያልነበረው ራይት፣ ግን የተለያዩ አይነት ኢንትሪ ሞዴሎች ይኖራሉ። አንደኛው ፎር ኤግዛምፕል ይሄኛው ነው። ኤዥያ ሃይ ስዊፕ አድርጎ ኦኬ ሃይ ኦፍ ዘ ዴይ ለንደን ላይ ሰርቶልን ይሄ እንደውም ስናት ኢቨን ለንደን ግን ሃይ ኦፍ ዘ ዴይ ሰርቶ እኛ ዊ ዋንት ቱ ኢንተር ሰምዌር አራውንድ ለምሳሌ የዴሊ ካንድሉ ቤሪሽ እንደዚህ ከሆነ የሚሆነው ኦኬ ዊ ዋንት ቱ ኢንተር ፖሲብሊ አት ዘ ዊክ ኦኬ if you want to short the best interaction እዚህ ጋር ነው የሚሆነው ማለት ነው። ስለዚህ ፖሲብሊ the high of the day ለመስራት ሲሄድ ኦር ያንን ሰርቶ ኮንፈርም ሲያደርገን at the top of the range ማለት ነው። ኦኬ ስለዚህ ይሄ መሆኑ ጥሩ ሬንጅ ይሰጣናል፣ ጥሩ አራር ይኖረዋል and high probable የመሆን እድሉ ከፍተኛ ይሆናል ማለት ነው። ግን at the bottom range ለምሳሌ ሾርት ፖዚሽኖችን ለምሳሌ አንዳንዴ እዚህ አካባቢ ለመግባት
ፎር ኤግዛምፕል ሴታፑን እዚህ አካባቢ የዴሊ ሬንጁን ጨርሶ ሴታፑን እዚህ አካባቢ ቢሰጠን ታርጌታችን ያን ያህል ደስ የሚል አራር አይኖረውም። ፕራይስ ዲፕ ሪትሬስ ሊያደርግ ይችላል ስራውት ተደይ። ስለዚህ ያ ኢትስ ጎይንግ ቱ ቢ አዲሽናል ሪስክ ማለት ነው። ስለዚህ ኢንትሪ ሞዴላችንን ከዚህ ዴሊ ካንድሉ ጋር ኢማጂን እያደረግነው ነው የምንሄደው ማለት ነው። ሶ ቤዚካሊ ዋት ዊ ኢንተርድ የስተርዴይ the day before that የነበረው የኢዩ ትሬድ የነበረው ፕራይስ ድሮፕድ ኤዥያ ሎ ወሰደ። we had somehow retracement then በዛ ሪትሬስመንት ገባ ነው ማለት ነው። ግን በተወሰነ ፓርሻል እዚህ ጋር ወሰደ። ዲፐር ሪትሬስመንት ዋን ሞር ታይም ሄደ then ኒውዮርክ ላይ አገኝ መልሶ ድሮፕ አደረገ ማለት ነው። እዚህ ጋር ሪኢንትሪ ያልወሰንበት ምክንያት it was not clean enough እና it was better to save it for another day ያንን ሪስክ ማለት ነው። ኦኬ ሶ ትላንትና ቤዚካሊ የተፈጠረው ነገር ደግሞ ምንድነው? we swept ኤዥያ ለትንሽ በጣም ያን ያህል አጥጋቢ ስዊፕ አልነበረም። መጀመሪያ ፕሪፈር የሚደረገው ሃይ ፕሮባብል ኢንትሪ እዚህ ጋር ነበር። ፕራይስ didn't come to this እዚህ ጋር አንድ ማት አለርት ያስቀምጠዋል ትላንትና። አሁን እናጥፋው። ሶ ፕራይስ ድሮፕ። ስለዚህ ፕራይስ ድሮፕ ሲያደርግ ኢንትሪ ሳይሰጠን ኤዥያ ስዊፕ አድርጎ ልንገባቸው የምንችላቸው የተለያዩ ኢንትሪዎች አሉ። ሶ the first thing is the retracement። ስለዚህ that's basically what we entered. I think this was a 1 hour internal, right? We can take this as a breaker too, a 1 hour breaker overlap ያደረገ 1 hour internal like classic unicorn ሞዴል ነው። እዚህ ጋር ሃይ ስዊፕ አድርገናል። ይሄ this is a 4 hour internal። ስለዚህ this is like one of the cleanest price action on EU in a long time honestly. እኔ እንደውም usually mostly gold ላይ ነኝ የነበርኩት ግን this is one of the cleanest price action on EU. So this was the entry was on a 5 minutes ወረድን። okay we had another sweep structure breaks ሲያደርግ ጠበቅን then internal ላይ ኤክስኪዩት አደረግን። ስቶፕ ሎሳችን was above the high price immediately drop አደረገ። እችን ነበር ያገኘናት እኛ ኢንትሪ። እዚህ ጋር የተወሰናችሁ ፓርሻል የወሰዳችሁ ልጆች አላችሁ። እኔ አልወሰድኩም ምክንያቱም ኤክስፔክት የማደርገው ድሮፕ was a huge የዊክሊ ሪያክሽን right። ስለዚህ I didn't want to take partial እዚህ ጋር ነገር ግን ብሬክ ኢቨን አድርጌ I wanted to play it safe ግን it would have been better like to stay at this ማለት my personal account ቢሆን I would prefer it to stay the stop losses you ግን since like you guys are going the small account በተቻለ መጠን ፕራዮሪቲ እንዲሰጠው አትሊስት የመጀመሪያ በፈር እስክናገኝ ድረስ ጥሩ አካውንት እስኪነሳ ድረስ the priority is to protect the capital ማለት ነው። once በፈር ካገኘን በኋላ we can ለምሳሌ leave this kind of trades for a bigger RR ማለት ነው። so የያዛችሁትም ልጆች ነበራችሁ ግን ከዚህ ሌቭል ፕራይስ እንደውም አላለፈም። ግን በተወሰነ ኒውዮርክ ላይ አንዳንድ ዜናዎች ነበሩ ትንሽ ችንጋፕ ፊል አድርጎ ዴኒት መልትል እዚህ ጋር ፖስብል ሪኢንትሪዎች ነበሩ ግን we didn't want to add additional risks so እንግዲህ ጨረስን ማለት ነው የትናንትናን ፐርፎርማንስ። ሶ ቤዚካሊ ይህንን ያገኛችሁት ልጆች አላችሁ ቤዚካሊ ኮንግራ ላችሁ ፈልጋለሁ። ሶ ይሄ ነበረ ቤዚካሊ ትሬድ you can add it to the data። ስለዚህ የተነሳ ነው from the weekly dollar movement then we broke it down to the daily movement። ከዛ በኋላ በመሃል የተጠቀምናቸው ኤቲ ላይ የነበሩ አንዳንድ ኮንፈርሜሽኖች ነበሩ። ሶ በዛ እንትን ኤክስኪዩት አደረግነው ማለት ነው። ኦኬ ሶ ቱዴይ ኢትስ ኦልሬዲ ኤክስቴንድድ። አሁን ሲሚላርሊ ቅድም ያልኳቸው አሁን ለምሳሌ ሌትስ ጎ ኦቨር ቱ ዘ ዊክሊ ካንድል ዋይ አይ ዶንት ዋንት ቱ ቴክ አ ትሬድ ቱዴይ ላሳያችሁ። ሶ እንደምታዩት the dollar is like really bullish አሁን ላይ አይደለ። ስለዚህ እንደምታዩት this is the weekly candle በጣም አግሬሲቭ የሆነ ዊክሊ ካንድል ነው። ሶ ዛሬ መጨረሻ ቀን ነው። ኦኬ ስለዚህ መግባት የምፈልገው ሾርት ነው አይደል፣ ምክንያቱም ዶላር ኢዝ ላይክ ስትሮንግ። ስለዚህ ዊዝ ዘ ሞመንተም የሆነ ጥሩ ትሬንድ ካገኘው መግባት የምፈልገው ሾርት ፖዚሽን አይደል። ነገር ግን ሾርት ፖዚሽን ለመግባት ኦልሬዲ በጣም ትልቅ ሬንጅ ሙቭ አድርጓል የሳምንታዊ ካንድሉ ማለት ነው አይደል። ስለዚህ አሁን ያለበት ቦታ ላይ ብገባ it is mostly likely to be choppy ማለት ነው። ኦኬ so that's why I wouldn't like it to enter today። ሾርት መግባት የምፈልገው ግን ደግሞ ፖዚሽኑ አይሰጠኝም ያንን ሪያክሽን ለማግኘት ማለት ነው። ምክንያቱም ፕራይስ እንደምትሄድ በጣም
ኤክስቴንድ አድርጓል። we are deep in discount okay እንደምታዩት እዚህ ጋር we are deep in a discount level okay maybe possibly ኒውዮርክ ላይ ኒውስ አዲሽናል ወጥቶ ቮላቲሊቲ ላይክ በጣም ጨምሮ ወደዚህ ሌቭል ዲፕ ሪትሬስመንት towards this level ከሰጠን ቆይ let me just clean this up for you እንደዚህ አይነት ዲፕ ሪትሬስመንት ከሰጠ ወደ ፕሪሚየም እና ጥሩ ሴትአፕ ከሆነ ሜቢ ዊ ካን ትራይት ላይክ ትንሽ የሚወድ ነገር ግን ትላንትና እንዳልኳችሁ ነው እዚህ አካባቢ ነው ፕሮፊት ውሰዱ ያልኳችሁ። ስለዚህ ሐሙስ ዕለት ኢትስ ዩዥዋሊ ታይሚንጉንም ሪስፔክት ያው ታይሚንጉ ምንድነው ያወራነው የታይሚንግ እንትን ላይ ዩዥዋሊ ሃይ ኦፍ ደ ዴይ ሊሰራ የሚችልበት እና ሃይ ኦፍ ደ ዊክ ሊሰራ የሚችሉባቸው ቀናቶች አሉ አይደል? ስለዚህ ኢንዲስ ኬስ ደግሞ ሎ ኦፍ ደ ዊክ ሊካንድል ሊሰራባቸው የሚችሉባቸው ቀናቶች አሉ። ስለዚህ እንደዚህ አይነት ትልቅ ሬንጅ ሐሙስ ዕለት ከሄደ ማይ ኤክስፒሪየንስ ሐሙስ ዊል ቢ ሎ ኦፍ ደ ዊክ ሞስት ፕሮባብሊ ማለት ነው። ስለዚህ ይሄ ዊክ ሲንስ ኢት ኢዝ ኦልሶ ዩ ኖ ኤክስተርናል ወስዶ የጨረሰ ዊክ ስለሆነ ኢት ኢዝ ሌስ ላይክሊ ቱ ቢ ቴስትድ አጌን ኢን ማይ ኦፒኒየን ማለት ነው። ሶ ዳትስ ዋይ እዚህ ጋር ዛሬ የነበረ ለምሳሌ የኤዥያ ሃይ ስዊፕ ነበር አይደለ? as you can see ኤዥያ ሃይ ስዊፕ ተደርጓል። ሶ ይሄ ሴታፑ አለ ግን we don't take it every time like I said ምክንያቱም ይሄ ናሬቲቭ አብሮ ሴንስ መስጠት አለበት ከሁሉም አንድ ላይ አብሮ መሄድ መቻል አለበት ማለት so that's how you identify low probable conditions to trade ስለዚህ እዚህ ጋር just ልሞክረው ብላችሁ ብትገቡት ያው it's going to be a very high risk price is deep in discount and high risk ነው የሚሆነው it's going to be choppy like እንደዚህ ጋር እንደምታዩት ማለት ነው so it's better to avoid it ማለት ነው እንደው ሞር የተሻለ ትሬድ ይኖራል like towards this one ግን ይሄኛውም ካውንተር ነው የሚሆነው it's going to be risky ምክንያቱም it's really weak on the weeklies ታዩት ማለት ስለዚህ in this type of situation the best trading decision is just to not trade and risk ማሳለፍ ማለት ነው if you accept the risk you can take it ማለት ነው so this is basically it GU something similar ነው እንደውም GU ዛሬ were በጣም weak ትንሽ ወስዶ እንደውም ይሄ በደንብ ሄዷል ይህም ኢንትረስትድ መሆን የነበረው probably እዚህ አካባቢ ሪትሬስ ካደረገ ነበረ so currently what I'm seeing is already ጨርሷል ሙቮቹን ማለት ነው ስለዚህ ከዚህ በላይ ኢንተር ማድረግ is going to be a really disadvantage እና high risk ይሆናል ማለት ነው so this is it guys so ዛሬ እንዳልኳችሁ I don't think I'm going to take a trade like እንዳልኳችሁ I'm waiting for the daily internal on gold ስለዚህ በጥሩ ሁኔታ እሱን ታፕ አድርጎ ጥሩ ኮንፈርሜሽን ከሰጠኝ I'm going to let you know ማለት ነው so ከዛ ውጪ I think it's going to be a no trade day for me ማለት ነው so this is it guys ይሄን ይመስላል እንግዲህ ሆፕፉሊ አንዳንድ ነገር አግኝታችሁበታል ብዬ አስባለሁ በደንብ ይሰማ ነበር አይደለ እኔት በደንብ ይሰማ ነበር yeah perfect so ዛሬ በዚህ እንጨርሳለን ሬከርድ የተደረገውን ዋን ቲንግ ሁለት እንትኖች ነበሩ በኋላ አክቹሊ ቲሙ የሚያሳውቃቸዋል እዚህ ቻናል ላይ አፕዴቶች አሉ ሶ the first update የአሌክስ እና የቲለን ኮርስ ያው እያዘጋጀላችሁ ነው ሶ ዋንስ እሱን እንደጨረሰ እዛ ቮልት ላይ ይለቅላችኋል የእሱ ቻናል ላይ ማለት ነው we will let you know እዛ ላይ አፕላይ አድርጋችሁ ጆይን ያላደረጋችሁ ልጆች ካላችሁ ሊንኩን መፈለግ ትችላላችሁ ቲማችንም ሼር ያደርጓቸዋል የአሌክስ ኮርስ በተመለከተ ያው የእሱ ቴሌግራም ላይ ያለ ኮርስ አይደለም